ተፋቶ እንዴት ያገባል? እንደ ልክ እንደናንተ እንደ አንድ ሲንግል ማም የሚሰማኝ ስሜት አለ ጋይስ። ሁሉም የሚሰማው ስሜት አለ እና የተሰማኝ ስሜት አለ። ስለዚህ ከማውራቴ በፊት መጠየቅ አለብኝ። ምክንያቱም እንደ ምሳሌ እንደ ምክር አድርጌ ለሴቶች ተናግሬያለሁ። ማለት ሴት ልጅ ምንም ያህል ነገር ብትሆን ወንድ ልጅ በ60 ዓመቱ ከዘራዱን ላይ ይዞ መጥቶ ትዳር መመስረት ይችላል። አንድም ቦቅቅላ ልክ እንደ ነፊውና እድሜ ላይ ያሉ እንደውም ነፊውና እንደውም እኮ ተለቁ አረጁ። አሁን እነሱ እንደውም ጋይስ ህጻናቶች ገና 16 17 ዓመት የሆኑ ወጣቶችን ህጻናቶችን ታዳጊዎችን አምጥቶ ማግባት ይችላል። ያማረ ህይወት ያለው ገንዘብ ያለው ጤነኛ ሰው በስኳር ምናምን ያልተሰቃየ ሰው ከሆነ ብዬ ነው ምሳሌ ሲሰጣችሁ የነበረው እና ወዲያው ግን እሱ ጋር ደውዬ ስጠይቀው በፍጹም እየተወራብኝ ያለው ነገር በፍጹም ከእውነት የራቀ ውሸት ነው። ስለምን ትዳር ነው የምታወሩት? እኔ አሜሪካን ያለሁት በተቀረ ምንድን ነው የምታወሩብኝ? ምንድን ነው የሚወራው? አንቺም እንደዚህ ማለት ጀመርሽ አለኝ። እስኪ ለማረጋገጥ እስኪ ልጆቼን ይሳኝ በላኩት። ልጆቼን ይሳኝ ብሎ ማለት ከልጅ በላይ ምንም የለም። እኔ ምንም ስለሚወራው ትዳር ስለምትባለው ሴት ምንም አውቀው ነገር የለም። አዎ ፍቹን ፈጽመናል፣ በህጋዊ መንገድ ፍጹም ፈጽመናል። ስለዚህ ግን ትዳር የሚባል ነገር የለም። እባክሽ ላይ እንደዚህ ብለሽ አንቺ ምን እንድትናገር ያልፈልግም አለኝ። ማረም አለብን እና ማለት ነው። እንደዛ ብዬ ጠየቁት። ውሸት መሆኑን አረጋገጠልኝ ማለት ነው። ውሸት መሆኑን አረጋገጠልኝ። ስለዚህም ደግሞ ባወራሁበት አፌ ውሸት እንደሆነ እኔ መጀመሪያ አገባ እኮ ምናምን አላልኩም። እኔ ብያለሁ ጋይስ፣ አንቺ ታሮጪው አላችሁኝ ትናንትና። እኔ እኮ አላልኩም። ገብርኤልና እኔ አገባ እየተባለ ነው። ካገባም ሴት ልጅ ይኸውላችሁ መጠንከር አለባችሁ። እኔ በእነሱ ህይወት እንደውም ብዙ ተምሬያለሁ ምናምን ብዬ ነው የነገርኳችሁ። ብለሽ የለም የምትሉ ሰዎች አላችሁ። የተባለው ነገር ውሸት ከሆነ ባለቤቱ ውሸት እውነት አይደለም ካለኝ የመናገር ግዴታ አለብኝ። ምክንያቱም በየኮሜንት ላይ ሁላችንም እየሰደብ ነው ስለሆነ ማለት ነው። አሁን አይ ነው ለምን እንደዚህ ታወሪያለሽ ካላችሁ ከመጀመሪያው ጀምሮ ስላወራው ማለት ነው። ነገር ሁሉ ሪል ነው። ሲቀጥል ደግሞ ትክክል እኮ ነው። አሁን አንድ ሚስት ተፋተሽ ከባልሽ ባልሽ ፈቶሽ ምናልባት ባልሽ የሚደበድብሽ፣ የሚጎዳሽ፣ የሚበድልሽ፣ የሚያሰቃይሽ ወንድ ሊሆን ይችላል። ባለቤትሽ ችት የሚያረገብሽ ውጭ አምሽቶ የሚመጣ እንደ ልቡ የሚሆን አንቺን ከምንም የማይቆጥርሽ ወንድ ሊኖር ይችላል በየቤቱ። ሁሉም ሴት እኮ ፐርፌክት ትዳር የላትም። ሁሉም ሴት ደግሞ አንድ አይነት ህይወት የላትም። እና ይህን ነገር ታግሳ አንድ ቀን ሴት ልጅ የወሰነችና የቆረጠች ቀን ፍቺ ትጠይቃለች። ሀቅ እንነጋገር። ፍቺ ጠይቃ አልፈልግም በቃ በሽማግሌ በምንም በቃ ይህን ትዳር አልፈልገውም ፍቺ ነው የምፈልገው ከዚህ ወንድ ጋር ብላችሁ ፍቺ ጠይቃችሁ በህጋዊ መንገድ ከተፋታችሁ በኋላ እኮ ማለት ነው ሴት የጠላችሁ አይኑን ላፈር ያለችው ወንድ አዲስ ትዳር ህይወት ቢመሰርት የሚሰማት እንደ ሴትነት የሚሰማችሁ ስሜት አለ። ልባችሁ የሆነ ነገር ምንም ያህል ጠልታችሁትም ቢሆን ራሱ እንደ ሴት ልጅ የሚሰማን ስሜት አለ። ስሜታዊ ይቀጥላል። አዎ ግን ስሜትሽ ይጎዳል። ስንት ዓመት አቅፈሽው የኖርሽው ወንድ ከሱ የወለድሽለት ሌላ ትዳር መስርቶ ስታዩ እንደ ሴት ልጅ የሚሰማን ስሜት አለ። አይሰማኝም አትበሉ፣ ይሰማናል። ሁላችንም ይሰማናል። እንደዛ ተሰምቷት የሚሰማት ሊኖር ይችላል። የተናገርኩት ንግግር አለ እንጂ እኔ እርግጠኛ ስለማግባቱ አላወራሁም። በጣም ነው የሚሰማቸው። አይሰማኝም ብለሽ ስትኖሪ ይሰማሻል። አይደለም ባልሽ ቀርቶ እኮ ጋይስ ወንዶች ላይ ብቻ እንላክካለን እንጂ ወንዶችን ብቻ እንላለን እንጂ አይደለም ባልሽ እኮ በሪሌሽን እንኳን አብረሹ የነበረ ወንድ ተፋተሽው አንቺ አዲስ ህይወት ጀምረሽ ምናምን መኖር ጀምረሽ ልክ ሌላ ሴት ጠብሶ ምናምን ስታይ እንደ ሴት ልጅ የሚሰማሽ ነገር አለ። ነገርሻ ይሄን በቃ ማለት ሳትፈልጉት የሆነ ስሜት አይሰማችሁ ማለት እንደ አትፈልጉትም እኮ ያንን ህይወት እኮ አትፈልጉትም፣ ያንን ሰው እኮ አትፈልጉትም፣ በህይወታችሁ እኮ ድጋሚ እንዲመጣም አትፈልጉትም። ግን ልክ ሌላ ሪሌሽን ውስጥ ገብቶ ምናምን ስታዩት የሆነ ይቆጥቁጣል፣ የሆነ ኩስኩስ ነገር የሚል ስሜት አለው። የለውም እያላችሁ ነው። ሪሌሽን ውስጥ ትዳር ውስጥ ኑራ ስንት ዓመት አብረው ቆይታ ትዳር ቢመሰርት እንደ ሴት ኦፍኮርስ ያናደዳል። እንዴ ስሜቴን ጉድት ነው እንጂ የሚያደርገው አፈሪ ብላ እያልኩ ነው እንጂ እድሜ ልኬን የምረግመው። እና እኔ በዚህ ጉዳይ ይሄንን ነው ብለው ሳሚ አላገባም
አገባ ብለው በየሶሻል ሚዲያው የሚያወሩ ሰዎች የሚናገሩ ሰዎች ወይም ደግሞ ዩቱብ ላይ የሚናገሩ ሰዎች ማስረጃ ያምጡ። ካገባ ነገርኳችሁ። ከባለቤቱ ውጭ ባለቤቱ ካለን ውጭ እኛ ምንም ልንል አንችልም። ስትሰሙ ነው እኮ የምታወሩት እኮ ስታዩ እኮ አንድን ነገር ስትሰሙ እኔ አሁን ለምሳሌ ከእኔ የሚወጣውን ነው እናንተ የምትናገሩት፣ እኔ የምናገረውን ነው የምትናገሩት አይደለ? እርግጠኛ ሰዎች ስለ እኔ ብዙ የምታዩን ነገር ሊነግሯችሁ ይችላሉ። ግን እርግጠኛ የምትሆኑት ስታዩና ስትመለከቱ ነው። እንደዚህም ተብሎ ነበር ነው የምትሉት እኮ እናት አትሉ። ተብሎ ነበረ እንዲህም ብሏት ነበር ነው በልጆቹ ብሎ ማለት ነው። ሊክደኝ አይችልም ማለት እኔ ማን ነኝ? አዎ የሚዲያ ሰው ነኝ። አላውቀውም እኮ ግን በልጁ ሙሉ ለምን ይዋሸኛል? ለምን ልጆቹን ይንሳይ? አላገባውም። ቆይ ግን አንድ ጥያቄ ልጠይቃችሁ። አንድ እስኪ አሁን ማለት ነው ከስድብ አትሳደቡ፣ ልንገራችሁ፣ አትሳደቡ፣ እግዚአብሔርን አትሳደቡ። እዚህ ውስጥ ያላችሁ የምትሳደቡ ሰዎች አትሳደቡ። ግን አንድ ጥያቄ ልጠይቃችሁ። አንድ ሰው ፍቺ ከጠየቀ ወይም ከተፋታ ዝም ብሎ አይቀመጥም። ይቀመጣል ብላችሁ ታስባላችሁ? ማለት ፍቺ የተፋታው እኮ አንደኛ ነገር በቃ ከዛ ሰው ጋር ያለኝን ነገር ከታድርጌ ነፃነቴን አውጄ እንደ ልቤ ሆኜ እኖራለሁ ብሎ አይደል እንዴ ፍርድ ቤት የሚቆመው? እዚህ ጋር እንዳትመጣ ኬኳ በዚህ ጠረጴዛ ስር ሹልካ አይደል እንዴ? በትዳር ላይ ሁኜ የሆነ ነገር ቢገኝብኝ አንደኛ ነገር ስሜ የሚጠፋል፣ ሁለተኛም ነገር እግዚአብሔርም አይፈልገውም፣ ሶስተኛ ነገር በቃ ነፃ ሁኜ መኖር ነው የምፈልገው ብሎ አይደል እንዴ ጋይስ ፍቺ የሚጠይቀው አንድ ሰው ፍርድ ቤት የሚቆመው? እስኪ ይሄን መልሱልኝ። ፍርድ ቤት የሚቆመው ለዛ አይደል? ይሄ ሰውዬ አንድ ጥያቄ ልንገራችሁ። እኔም ሲንግል ማም እኮ ነኝ። ከባሌ ጋር የተፋታው ሴት ነኝ። ባሌ አግብቷል፣ አስረግዟል። ምን አገባኝ? አዎ እንዳልኳችሁ እንደ ሴት የሚሰማኝ ስሜት አለ፣ የሚደብረኝ ነገር አለ፣ የሚከፋኝ ነገር አለ እንደ ሴት እንደና። ግን ደግሞ ይሄ ሰውዬ እንዴት ተፋቱብን? እኔ አሁን ለእኔ ከኔ ጋር የሚጣጣም ሰው ባገኝ እምራለሁ አልምርም? እምራለሁ አልምርም? ይሄ ሰውዬ ከተፋታ ኬኳ በገብርኤል ዞር ቤት ከዚህ ጋር በመቤት የዞር ቤት ልጅ ነገርኳችሁ። እኔ ሲንግል ነኝ። የተሰማኝን ነገር አለ፣ የሚሰማኝ ነገር ወደፊት የሚሰማኝ ነገር አለ። በትዳሬ በህይወቴ በቤቴ የሚሰማኝ ነገር አለ። ግን ደግሞ ማስቆማቸው እሱ ፈልጎ ከሄደ ጋይስ ፈልጎ ከሄደ ማስቆም ትችላላችሁ? አትችሉ። ችግራችን እኛ ምንድን ነው? አንድ ወንድ ልጅ ከሄደ በኋላ ብዙ ነገር እነሱ ላይ ነው የምንለጥፈው። ግን ደግሞ ስለሚገባቸው ነው የምንለጥፈባቸው። በነገራችን ላይ ይገባቸዋል። ወንዶች ባይዘው ሁሉም ወቀሳ ይገባቸዋል። ትችትም ይገባቸዋል፣ ስድብም ይገባቸዋል፣ ዱላ የሚገባቸው ወንዶች ነበሩ። ግን አልሆነም። እዚህ ሀገር ላይ ለማን ነው ዱላው? ስድቡ ለእኛ ነው። ኤኒዌይስ አሁን የእነሱ ጉዳይ እኛ ነው የሚመለከተን።